የንጋት ፀሐይ በደቡብ ኦሞ በዲመካ ሰማይ ላይ ስትፈነጥቅ ተራ የወረዳ ማዕከል የነበረችው ከተማ ዛሬ አዲስ ታሪክ ለብሳ ተቀስቅሳለች። ይቺ ከተማ የባህልና የዘመናዊነት መገናኛ ብቻ አይደለችም። የደቡብ ኦሞ ዞን አዲሷ መዲና ሆና በከፍተኛ የእድገት ጎዳና እየገሰገሰች የምትገኝ የልማት ተምሳሌት ከተማ ናት። ለመሆኑ የዚሽ ማራኪ ከተማ የስም መሰረት ምን ይሆን? የስያሜው ምክንያት ማለት ነው። ይሄ በጣም ልም ያለ ደን አካባቢ ስለሆነ እንደገና ደግሞ የዚህ የኬስኬ ወንዝ ተፋሰስ ስላለው እና ከፍተኛ የውሃ እንትንም ስላለው የዱር አራዊቶች መኖሪያ ነበር። በተለይም ይህ የዱር ገነት የበርካታ ጎሾች ዋነኛ መኖሪያ ምድር ነበር። በአካባቢው የሚኖረው የሐመር ማህበረሰብ ታዲያ ይህንን የተፈጥሮ ስጦታ በመመልከት በቋንቋው ለጎሽ የሚሰጡትን ሜኪና ዲማክ የተሰኙትን ሁለት ትርጉም ያላቸው ቃላት በመጠቀም መንደሯን ሰየሟት። ከነዚህ ከዱር አራዊቶች ውስጥ ትልቁ ጎሽ ነው። በሐመሮች ሁለት አይነት ሜኪ ይላሉ ጎሽን፣ ሁለተኛው ደግሞ ዲማክ ይላሉ። ያን ተንተርሶ ዲመካ የሚባል የጎሽ ጫካም ስለነበረ ዲመካ የሚባል ስያሜ ተሰጣት ማለት ነው። የታሪክ አዋቂዎች እንደሚተርኩት ይኸው የሐመሮች ጥንታዊ መጠሪያ በዘመናት ሂደት በሰዎች አንደበት እየተለወጠና እየተብራራ መጥቶ ዛሬ በኩራት የምትጠራበትን ዲመካ የሚለውን ማራኪ ስያሜ ሊያሰጣት ችሏል። ትናንት የጎሾች መናኸሪያ የነበረችው ያቺ የዲማክ ምድር ዛሬ ግን የሰው ልጅ ስልጣኔ፣ የንግድ መነቃቃትና የልማት ማዕከል ወደ ሆነችው ዲመካ ተቀይራለች። ከተማዋ ዛሬ የሶስትዮሽ ኃላፊነትን በትከሻዋ ተሸክማለች። የዞኑ መዲና፣ የሐመር ወረዳ መቀመጫና የዲመካ ከተማ አስተዳደር። ይህ ጥምረት በከተማዋ ታሪክ ታይቶ የማይታወቅ ከፍተኛ የማህበራዊና የኢኮኖሚ መነቃቃት ፈጥሯል። ከዚህ በፊት የለም። ዞኑ ከመጣ በኋላ ነው ለውጥ መጣው። አሁን እንደ ፍላጎት ሰው እዚህ ድረስ ወክ ይላል። መንገዱ ጫካ የለም፣ ሰፋ ብሏል። እዚህ አካባቢ ኖርነት ያለ ሰዎችም ደስ ብሏል። እኔ አሁን በኩሌ በጣም ደስ ይለኛል። አሁን ሁለተኛ የቡስካ መንገድ ጀምሯል። ቡስካ መንገድ የምንጀምረው ለኛ በጣም ትልቅ ስጦታ ነው። ገዳም አለ። ገዳም እኛ አላየ ነገር አባቶች ሐመር አላየ ነገር ገዳም ተሰርቶ ሐመሮች እዛ እሑድ ቀን እዛ ነው ቤተክርስቲያን ውስጥ ይንፈለገ ጥሎት አድርጎ ነው የምወጣው። ደስ ብሎኛል። ዞኑ ከተመሰረተ 3 ዓመት ሆኗል። በጣም ለውጦች የታዩበት ሁኔታ 3 ዓመት ውስጥ እድሜ አንደኛው ዞኑ ወደዚህ መጣ። መጀመሪያ ሐመር ወረዳ የነበረው ያው ትንሽ ከተማ ናት። በጣም ያልተለወጠች ባልተጠቀምት ያለች ከተማ ናትና አሁን ዞኑ ከመጣ በርካታ ለውጦች ወጡ። በጣም የቆየ ድሮ በወረዳ ከተማ ሀሳብ የተሰራ ፕላን ነበራት። ነዋሪዎቿም ሲያስቡ የነበሩት በወረዳ ከተማ ሀሳብ ነው። እንደ አዲስ ግን ወደዚህ ዞኑ መቀመጫ ስትሆን እንዲሰሩባት የሚገቡ በጣም በርካታ ነገሮች ናቸው የነበሩትና እነዚህን ለመቀየር ተደጋጋሚ የህዝብ መድረኮችን ፈጥረናል። ህዝቡ የመጀመሪያ የዞኑ መቀመጫውና ወደዚህ ተመርጣ የዞኑ ማህበረሰብ ሲመጣ ያንን ተቀብሎ በተገቢው ባለቤት ሆኖ ስለዚህ ከተማ ሀሳብ እድገት ሀሳብ እንዲኖራቸው የማድረግ ስራ ላይ ሰፊ ስራዎች ተሰርተዋል። ብዙ የመኖሪያ ቤት አልነበረም። ስለዚህ እነዚህ ጉዳዮች በጣም ለመንግስት ሰራተኛው በተለይ ሰትልድ ሆኖ ተግባር እንዳይመራ አስቸጋሪ ነው የቆየው። ምክንያቱም ቤት በበቂ ሁኔታ ስላልነበረ በዚህም ጉዳይ ተመልክቶ ቆራጥ የሆነ ውሳኔ ነው የዞኑ መንግስትም የወሰነው። ለዚህ አንዳንድ ቢሮዎችን በፍጥነት የመገንባት ከዛ በኋላ ሌሎች
በግለሰብ ደረጃም በፍጥነት የመኖሪያ ቤት እንዲገነቡ የማድረግና ይህን አካባቢ የማረጋጋት ፖለቲካል ስራዎች ተሰርተዋል። ስለዚህ ወጣ ባሉ ቦታዎች ላይ የመንግስት ተቋማትን መገንባት አንዱ ለከተማው ተስፋ ይሆናል የሚል ሂሳብ ይዘን የመጀመሪያ አክሽን ወሰንነው የዞኑ አስተዳደር ህንፃ ሚሆን በፕላኑ መሰረት የት ነው የሚኖረው የሚለውን ካየን በኋላ ቦታውን ወስደን በአጭር ጊዜ ውስጥ ግንባታውን ጨርሰን ለሰርቪስ ብቁ አድርገናል። ይህን ማድረጋችን በዛ አካባቢ ላለው ለከተማው መነቃቃት ትልቅ ተስፋ ነበረው። ስለዚህ የዚህ ህንፃ መገንባት ተያዥ ሆነ መጡ ማደያ ሌሎች መሰል በቁጥር አይ ቲንክ ወደ 6 የሚሆኑ ኢንቨስትመንቶች ቀርቦልን እነዚህን አይተን ቅድሚያ ምንም አይነት ቢሮክራሲ ሳይኖር ቦታ እንዲሰጥና ወደ ስራ እንዲገቡ ለማድረግ ተሞክሯል። በፊት ይሄ ሁሉ ከባቢ ጫካ ነበረ። መንገዳችንም ራሱ ለመኪና እንኳን ተጣበን እንደዚህ ብለን ሄደን ነበረ። የሰፋ ሄደ። አሁን ግን ለስራ የመጡ ሰዎች በዚህ ተበርትቶ ቢሰሩ ሀገራችን እንደታደገን እናስባለን። ይህ የከተማነት መነቃቃት በዘፈቀደ የመጣ አይደለም። ከጀርባው ጥንቃቄ የተሞላበት እቅድና የሌት ተቀን ልፋት አለ። ውጣ ውረዶች አሉ። ምክንያቱም በቂ የመኖሪያ ቤት ምቹ የሆኑ ለአገልግሎት ተቋም የሚውሉ ነገሮች አልነበሩም እና ስለዚህ የመጀመሪያ አክሽን ወሰንነው ህዝቡ ጋር ከተወያየን በኋላ ፕላኑን አስብተን ክሎጀር አድርገን በዚህ ልክ መስራት አለብን። ይህን መነሻ አድርገን አንዳንድ ወሳኝ የሆኑ መንገድ ቦታዎችን ከበታ ማካሄድ አለብን። በፕላኑ መሰረት ደግሞ የተለያዩ ለሰርቪስ ሊውሉ የሚችሉ ተቋማት የሚገነባባቸው ቦታዎችን የመለየት ስራ እንስራ። በዛ ሂደት ውስጥ ለአገልግሎት ለሚውሉ ቦታዎችን ለሚያልሙ አልሚ ሰዎች ማስተላለፍ አለብን የሚሉና መሰል ነገሮች ተደጋጋሚ ውይይቶችን አድርገን የመሰረተ ልማት መስፋፋት የከተማዋን ገጽታ ከመቀየር ባለፈ የነዋሪዎቿን የዕለት ተዕለት ሕይወት እያቀለለ እና እዚህ ሀገር ላይ ስኖር እና አዳዲስ ነገሮች አሉ። አሁን ላይ ደግሞ የመንገድ አስፋልት መንገዶች የተሰሩ ነው ያለው እና በጣም ደስተኞች ነን። ሲቀጥል ደግሞ ይህ ኮሪደሮች አሉ። የወጣቶች መዝናኛ ቦታ ነው እና በጣም ደስ ይላል እና ተጀምሯል፣ ግን አላለቀም። እኛ በፍጥነት ጨርሰው እኛ ደግሞ መተም የምንዝናናበት ቦታ እንዲሆን እንመኛለን። ከዛ ፊት እኔ እዚሁ ነኝ ያለሁትና እንደዛን ነገር አልነበረም ነበር። አሁን የኮሪደር ልማት ከተደረገ በኋላ እኔም ከልጄ ጋር ቁጭ ብዬ ነው እዚህ ያለሁት እና ሌሎች ወንድሞችም አሉ ለመዝናናት መጥተዋል። ይህ ደግሞ እኛ እንድንዝናና በጣም ምቹ የሆነ ቦታ ነው ማለት ነው። በተለይም የንጹህ መጠጥ ውሃና የጤና አገልግሎት ተደራሽነት ማደጉ የከተማዋን ማህበራዊ ዋስትና ከፍ አድርጎታል። በርካታ ልማቶች እየመጣ ነው ያለው። ለምሳሌ የዞን ህንፃ ማየት እንችላለን። የደቡብ ኦሞ ዞን ህንፃ በአዲስ ምክንያቱም ዞን ውስጥ መጣ ሌላ አንድ ግንባታ አልነበረም፣ ክራይ ቤት ነበር ያለው። ስለዚህ ለዞን የሚመጠን አጭር ጊዜ ውስጥ 6 ወር ባልሞላ ውስጥ ቢሮ ተገንብቶ ዞን አስተዳደር የራሱ ቢሮ መገንባቱ አንዱ ለውጥ ነው። በጣም ጥሩ ሁኔታ የተሰራ ያሉት ከዚህ ጎን ለጎን ፕላንን መሰረት ያደረጉ የማቺንግ ፈንድ ስራዎች ናቸው። እንግዲህ ከተሞች የከተማ ቅርጽ እንዲኖራቸውና እንዲሰፉ በጎርፍም እንዳይጠቁ አላስፈላጊ የሆኑ የጎርፍ አደጋም እንዳይከሰት የሚደረጉ የዲች ስራዎች አሉ። ስለዚህ በማቺንግ ፈንድ የሚሰፉ በመሰብሰብ ወደ ተግባር ተገብቷል። አጠቃላይ ወደ 675 ሜትር የሚሆን በማቺንግ ፈንድ ስራዎች ተሰርተዋል። ስለዚህ ከተማ ላይ በጥሩ ሁኔታ እነዚህም ይሄዱ ያሉበት ሁኔታ አለ። እዚህ ውስጥ 3 ማህበራት የዲሽ ስራዎች 3 ማህበራት ተሳታፊ ናቸው። 3 ማህበራት አሉ።
ያ በስራ ዕድል ፈጠራ ዘርፍ እንደገና መውሰድ ይቻላል። ሶስቱ ማህበራት ከስራቸው ደግሞ እያንዳንዱ ማህበር ጋር ከ20 እና 25 እስከ 30 የሚደርስ አባላት አሉ። ያ ከ100 በላይ ሰው ማለት ነው። በአማካይ ጊዜያዊ የስራ ዕድል ተጠቃሚ ከተማ ላይ የሆነበት ወጣቶች ሂደት አለ። ከዛ በፊት ማየት ይቻላል ክራይ ቤት ቢሆንም ከ500 የዘለለ ቤት ክራይ አልነበረም። ግን ዞን በመምጣቱ ክራይ ቤቶች ጨምሯል። ያው አንዳንድ በጣም ጫፍ የወጡ ጭማሮች እንደተጠበቀ ሆኖ ይህን ደግሞ ማረም አለበት። ያው ትግል ያደረገም ስለሆነ ዞኑ አይ ቲንክ በቀላሉ እስከ 300 ሰራተኛ አለ፣ መንግስት ሰራተኛ አለ። 300 መንግስት ሰራተኛ በየቀኑ ዝም ብሎ ሳምፕል 100 ብር ባወጣ ይሄ ገንዘብ እዚሁ ነው ጀነሬሽን ማለት ነው። ከተማ ውስጥ ቡና ይጠጣል፣ ሚሳ ይበላል፣ ውሃ ይገዛል። ይሄ ኢኮኖሚ እድገት እንዳያሳይ ባለፉት ጊዜያት መንግስት አነስተኛ ኑሮ ደረጃ ላላቸው መምህራን፣ ሌሎች የመንግስት ሰራተኞች የመኖሪያ ቤት ተጠቃሚ እንዲሆኑ እድል አመቻችቷል። ይሄ በመመሪያም ደረጃ ያለ ነው። ነገር ግን በተለያዩ ሁኔታዎች ይህን ነገር በፍጥነት ማስከድ አልተቻለም፣ አልተሰራም። እነዚህን ጉዳዮች ከሚመለከተው ከዞኑ ጋር በመናበብ ከዞኑ ከተማና መሰረተ ልማት ጋር፣ ከዞን አስተዳደር ጋር፣ ከዞን ሌሎች ባለድርሻ አካላት ጋር መሬት ልማት መምሪያ ጋርም በመተባበር አጠቃላይ ከማዘጋጀው ጋር ሆነን እንደ ከተማ አስተዳደር እነዚህን ማህበራት ተጠቃሚ አድርገናል። 64 ሜትር መንገድ ከፈታ አካሂደናል። ይሄ መንገድ ነገ ትልቅ እምብርት ነው ለከተማው። ይሄን ፒሪ አድርገናል። መንገዱን ከፈታ ማድረጋችን የትኛውም አይነት ይዞታ ጋር እንዳይገናኝ ነገ ሲመጣ ለሌላም ነገር መጠቀም አለብን። ያን መንገድ አስፍተን መያዛችን ጠቀሜታ አለው በሚል ይሄን አካሂደናል። ስለዚህ ይሄንን ጨምሮ ቀጣይ የግንባታ ጋር ያለውን ጉዳይ ማህበረሰባችን የፈታ ከሄደ ይቀራል የሚል ሀሳብ አለ። እዛ ውስጥ ግን አሁን በተደራጀ ሁኔታ አቅደን የሰራናለን። አንደኛው ቅርጽ ለማስያዝ አጠቃላይ አሮጌው ከተማ አሁን ከዚህ በፊት የነበረው ከተማ በጣም የታጨቀ ነው። መስመር መያዝ አለበት። ለዛ አንዱ ለምሳሌ ክሮስ አድርጎ የሚመጣው መንገድ ወደ ቱርሚ በንድ ሲያደርግ ቀጥታ ደግሞ ቡስካ ክሮስ አድርጎ የሚሄድ መንገድ ቀጥታ ለማውጣት ኦልሬዲ ሰዎቹን ለይተናል። ምን ያክል ይዞታቸው እንደሚነካ ተነሽ የሆኑ ሰዎች የት ሄዳሉ የሚለው ኦልሬዲ በዚህ ልክ ዲስከስ ያደረገን እሱን በአጭር ጊዜ ውስጥ እንከፍታለን። እሱን ከቡስካ መንገድ ጋር ኮኔክት ማድረጋችን ወደፊት አርባ ምንጭ ለሚሄድ ሰው መንገዱን በቀላሉ በዚህ ከ30 እስከ 40 ኪሎ ሜትር በሚፈጅ ሁኔታ ሉቃ ጋር ኮኔክት ለማድረግ ነው አንዱ። ሁለተኛ ቡስካ ገዳሚ ብቻ ሳይሆን ኢንዱስትሪም ያለበት ኤሪያ ስለሆነ አንድ የቱሪስት ዴስቲኔሽን እንዲሆን ታስቦ የተሰራ ስለሆነ ያ ጋር ኮኔክት ለማድረግ አስበን የሰራን። የክልል ተቋማት የተገነቡ ናቸው። ለምሳሌ የምርምር ማዕከል ማየት ይቻላል። ይሄ ትልቅ እድል፣ ትልቅ እሴት ለደቡብ ኦሞ ዞንም ለዲመካ ከተማም ትልቅ እንትን ውሃ ተቋማት አሁን ለምሳሌ ደረጃውን የጠበቀ በፌደራል ውሃ ሚኒስቴር የተቆፈረ ጥልቅ ውሃ ጉድጓድ ቦረወል ተቆፍሮ አሁን 21 ኪሎ ሜትር ውስጥ ለውስጥ መስመር የተዘረጋ ነው። የዲመካ ከተማ አስተዳደር የከተማዋን ፈጣን የህዝብ ቁጥር እድገትና የኢኮኖሚ ፍላጎት ለመመጠን ሌት ተቀን እየሰራ ይገኛል። ትራንስፖርትና መንገድ ስራዎች ናቸው ከዚህ ጎን ለጎን። ምክንያቱም የከተማ ውስጥ ለውስጥ ያሉ መንገዶች የመንገድ ከፈታ መደረግ አለበት። አይ ቲንክ ኮሚኒኬት ያደረግን ነው። እኛ ጋር ምቹ ጸጋ አለን፣ ማሽኖች አሉ። ውስጥ ለውስጥ ከተማዋን የመጥረግ እንደዚህ በጎርፍ የተጎዱ ቦታዎችን የመጥረግና በተለይ ወደ መናኸሪያ አካባቢ የሚገቡ ቦታዎችን የማጽዳትና የማስተካከል መናኸሪያ አገልግሎት አይ ቲንክ ፋንክሽናል ባይኑ በራሳችን ያንዳንዱ ዜጎች ዞን እስከሆነ ድረስ ስምሪት ከዚህ መሰጠት አለበት ብሎ ዞን አስተዳደር ትግል አድርጉበት። እኛም እንትን ብለንበት መናኸሪያ እንትን አድርገን ኦልሞስት ያው ወደ ሲስተም ውስጥ መግባት ይቀራል። ይሄም ትልቅ ነገር ነው። ሁሉም ማህበራት ተደራጅቶ አልቋል። ከዚህ ወላይታ፣ ከዚህ አርባ ምንጭ፣ ከዚህ ጂንካ፣ ከዚህ ኛማቶም፣ ከዚህ ዳሰነች የሚሰጠው ስምሪት አንዱ ይሄ ትልቅ በዞኑ ጊዜ የመጠላው አጠቃላይ መንገዱን ዳርና ዳር የማስፋት ስራ እንሰራለን።
ለምሳሌ ሆስቴል አጥራውን ሲታጠር ገወሉ እንዲታጠር ተደርጓል። ምክንያቱም ያ አካባቢ ክሊር መሆን እንዳለበት እስኪ አስተዳደር ወደዛ ምዕራብ አስተዳደር አካባቢ ነፃ እንዲሆን ሲመለስን ወደዛ ዳርና ዳር አካባቢ ያሉ ነገሮችን በኋላ ቅርጽ አስፋልቱ ሲያር ያሳዝን እንሄዳለን። ፕላስ አንዳንድ ይሄ ኦሞ ባንክ አካባቢ ያሉ ቢዩ እዛ አካባቢን ቀጣይ እንዲሰፋ ለማድረግ እያሰብን ነው። ቃሽን ጨምሮ ክሊር አድርገን እዛ ኤሪያ ላይ ያለውን ሰዎችን ወደ ሌላ ቦታ ሽፍት አድርገን ቦታ የሚመጥን ቦታ ተሰጥቷቸው ያንን ቦታ ለግሪን ኤሪያ ለተለያየ ነገር የምንጠቀም ኤሪያ ለማድረግ ቀጣይ በዚህ ዓመት ኢንቨስት እዛ አካባቢ ለማድረግ እያሰበን ነው። ቀሪ ከተሞች አካባቢ ያለውን መንገድ ከፈታና መሰል ነገሮች ላይ ማህበረሰቡ ላይ በጋራ ውይይት አድርገን ኦልሬዲ ህዝባችን ተስማምቷል። በየትኛውም አንግል ፍሪ ሆኖ የሚነካ ነገር ይነካና ቅርጽ ያዘ የሚል ኢንተረስት አለና ይሄ ትላንት ያልነበረ ነው። ዛሬ አስፋልቱን የምንሰራበት ታይም ላይ ህዝቡ ቤት ያፈረሰ ነው በራሱ አንድ ብር ሳንከፍል ማለት ነው። ይሄ ትልቅ ኮሚትመንት ነው። ስለዚህ ብዙ ነገሮች ተሰብሮ መጥተዋል። እነዚህን ተጨማሪ ተጠቅመን ቀጣይ ቅርጽ ማስያዝ ስራ እንሰራለን። አጠቃላይ ግን መንገዱ አሁን ባለው ሁኔታ ጥሩ እየሄደ ነው። አሁን ቀጣይ በአጭር ጊዜ ውስጥ በተገቢው ተሰርቶ አስፋልቱ አልቆ ቅርጽ ሲይዝ ምናያት ዲመካ በጣም እንደምትቀየር ተስፋ አለኝ። ትናንት በጎሽ ጫካና በጸጥታ የተከበበችው ዲመካ ዛሬ የአዲሷ ዞን መዲናነት ተስፋዋን ሰንቃ በፈጣን የእድገት መንገድ ላይ ትገኛለች። ይህንን የእድገት ትንሣኤ ሙሉ ለማድረግና የነገዋን ውብ ከተማ ለመገንባት ደግሞ የእያንዳንዳችን አሻራ ያስፈልጋል። ዲመካ የምታበራው በሁላችንም ህብረት ነው። የነገዋን አዲስ ምዕራፍ አብረን እንጻፍ። ቸርን ሰንብት።